በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ካቶሊካውያን ምዕመናንና በጎ ፍቃድ ያላችሁ ወንድሞችና እህቶች በሙሉ በዚህ በግንቦት ወር ከእመቤታችን ከቅድስት ድንግል ማርያም ጋር በጸሎትና በአስተንትኖ እንድንጓዝ የኢትዮጵያ ካቶሊካዊ ቤተክርስቲያን ጠቅላይ ጽሕፈት ቤት ወጣቶች ቢሮ የጸሎትና የአስተንትኖ ልዩ ዝግጅት አሰናድቶልናል። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ከመጽሐፍ ቅዱስ አንጻር፣ ከቤተ ክርስቲያን አስተምሮ አንጻር እንዲሁም በተለያዩ የዓለም ክፍሎች መገለጦቿን ያከናወነቻቸውንም ታምራትና የገባቻቸውንም ቃል ኪዳኖቿን ሁሉ ለመዳሰስ ይሞከራል። ለእመቤታችን ቅድስት ድንግል ማርያም የበለጠ ፍቅር እና ክብር እንዲኖረን በዚህም በግንቦት ወር ከእርሷም ጋር በሚኖረን ጉዞ በየዕለቱ ስለ እነዚህ ነገሮች እያነሱ ያስቃኙናል። በምልጃዋ ታምነን በተለይ በግልም ሆነ በቤተሰብ የመቁጠሪያ ጸሎት በማድረስ ሁሉን ቻይ በሆነው ወደ ልጇ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንድታማልደን በዚህ በተጨነቅንበትና መፍትሔ ባጣንበት ወቅት እርሱ የሚለንን ለመስማት እንድንችል ልባችንን ለቃሉ ክፍት እና የተዘጋጀ እንድናደርግ ቃሉንም እንድንኖረው ጸጋውን ለእያንዳንዳችን ያብዛንል እላለሁ። ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ለሁሉም ክርስቲያኖች በ2012 ዓ.ም የግንቦት ወር ጸሎት መልእክት አስተላልፈዋል። መልእክታቸውም እንደሚከተለው ይነበባል። ውድ ወንድሞችና እህቶች፣ እግዚአብሔር ለብፅዕት ቅድስት ድንግል ማርያም ያላቸውን ፍቅርና ቅንነት በልዩ ትኩረት የሚገልጹበት የግንቦት ወር እየቀረበ ይገኛል። በዚህ ወር በቤተሰብ ውስጥ መቁጠሪያ ጸሎት መጸለይ ልማዳዊ ነው። የወረርሽኙ የጥንቃቄ መመሪያዎች ይበልጡኑ የቤተሰብ ገጽታን ከመንፈሳዊ እይታ አንጻር በአግርሞት እንድንመለከተውና እንድንወደውም ያደርጉናል። በዚህ ምክንያት በግንቦት ወር ውስጥ መቁጠሪያን በቤት ውስጥ የመጸለይ መልካምነት እንደገና እንድታነሱ ሁላችሁንም ለማበረታታት እፈልጋለሁ። ይህ በቡድንም ሆነ በግል ሊከናወን ይችላል። ከሁለቱም እድሎች እጅግ በጣም በተሻለ ሁኔታ ለመጠቀም በራስዎ ሁኔታ መሰረት መወሰን ይችላሉ። ይህንን ለማድረግ ቁልፉ ሁልጊዜም ቀለል ያለ ዝግጅት ነው። ሊከተሏቸው የሚገቡ ጥሩ የጸሎት መመሪያዎችን ከድረ-ገጽ ላይም ለማግኘት እንዲሁ ቀላል ነው። በመቁጠሪያ ጸሎት ማብቂያ ላይም የምትደግሙትን ሁለት የእመቤታችን ቅድስት ድንግል ማርያምን የጸሎት ሀሳቦችን አቅርቤላችኋለሁ። እኔ ራሴም በግንቦት ወር ውስጥ ሙሉ በሙሉ በመንፈሳዊ ህብረት ከእናንተ ጋር ሆኜ የምጸልይበት ጸሎት ነው። በዚህም መንፈስ ሁል ጊዜ የመቁጠሪያ ጸሎት ካደረስን በኋላ እኛ ካቶሊካውያን ወደ እመቤታችን የምናደርሰው ጸሎት አለና እሱን ጸሎት እደግማለሁ። እናንተም በቤት ያላችሁ ይህንኑ ጸሎት አብራችሁ ልትደግሙ ትችላላችሁ። ጸሎቱም ጸሎት ወደ እመቤታችን ስለ ችግረኞች የሚል ነው። ቅድስት ድንግል ማርያም ሆይ ምስኪኖችን እርጂ፣ ደካሞችን ደግፊ፣ የተጨነቁትን አጥናኝ፣ ስለ ሕዝቡ ሁሉ ጸልይ፣ ስለ ቤተ ክርስቲያን አስቢ፣ ስለ ኃጢአተኞች አማልጂ። የሚያከብሩሽ ሁሉ ጥበቃሽ አይለያቸው። የምሕረት እናት ንግሥት ሆይ ሰላም ላንቺ ይሁን። ሕይወታችን፣ ደስታችን፣ ተስፋችን ሆይ ሰላም ላንቺ ይሁን። እኛ የዋን ልጆች ስደተኞች ጩኸታችንን ወደ አንቺ እናቀርባለን። በዚህ በለቅሶ ቆላ እየተጨነቅንና እያለቀስን ወደ አንቺ እንማጠናለን። እንግዲህ ባክሽ የእኛ ጠበቃ ሆይ
በምሕረት ዓይኖችሽ ወደ እኛ ተመልከቺ። ደጊቱ ቸሪቱ መሐሪቱ ድንግል ማርያም ሆይ የተባረከውን የሕይወትሽን ፍሬ ኢየሱስን ከዚህ ከስደት በኋላ ለእኛ እባክሽ አሳየን። ቅድስት የአምላክ እናት ሆይ በአንቺ ጥበቃ ስር እንማጠናለን። በችግራችን ጊዜ የምናቀርብልሽን ልመናችንን ተቀበይልን። የተመሰገንሽና የከበርሽ ድንግል ሆይ ዘወትር ከአደጋ ሁሉ ሰውሪን። አሜን። እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለምም ላይ ያንዣበበው ይህንን የኮሮና ቫይረስ ወረርሽኝ እንድታስወግድልን እንድንጸልይ እኛንም ደግሞ በእሷ አማላጅነት እግዚአብሔር እንዲባርካል ሀገራችንን ኢትዮጵያንም ሰላም እንዲያደርግልን ሁላችን በእመቤታችን ስዕል ፊት እንዲህ ተንበርክከን እንጸልያለን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛን የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘላለሙ ያንተ ነውና፣ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሁንም ዘወትርም ለዘላለሙ አሜን። ያለ አዳም ኃጢአት ጸነሽ ድንግል ማርያም ሆይ ለምኝልን ለእኛ ለምንጸናሽ። ክብር ላንቺ የሰማይ እመቤት ለአንቺ ሰላም ፍቅር
የሁላችን እናት ልባችንን ሰጠንሽ